ዛሬ አዲስ አበባ ውስጥ በጣም አስደናቂ የሆነ ቦታ ሄጄ ነበር። እውነት አዲስ አበባ ነው ያለሁት ወይስ ዱባይ ብዬ እስክገረም ድረስ የደረስኩበት ቦታ ነው። እዚህ ቦታ ላይ እንግዲህ የወርቅ ዋንጫ ተሸላሚ የሆነው የህንጻ ዲዛይንም ይገኛል። እነዚህ ሁሉ እዚህ ጋር የምትመለከቷቸው በአንድ ድርጅት የሚገነቡ በጣም ድንቅ የሆኑ ህንጻዎች ናቸው። አሁን ግንባታ ላይ ያሉ እንዲሁም ግንባታቸው የተጠናቀቁ ናቸው። የወርቅ ዋንጫ ተሸላሚ ያልኳችሁ ህንጻ እንግዲህ በሳር ቤት ላይ የሚገነባ ያለ ህንጻ ሲሆን G+31 ነው። እዚህ ጋር እንደምትመለከቱት በጣም የሚያምር ዲዛይን ነው ያለው። በውስጡ በጣም አስደናቂ ነገሮች አሉ። 31ኛ ፎቅ ላይ እንግዲህ ለዋና ተብሎ የተዘጋጀ አለ። ይሄ ዱባይ ስታንዳርድ የሆነ አፓርትመንት ሞል ነው። ሚክስድ ነው አክቹአሊ። ሱቆችንም በውስጡ ያካታል። እዚህ ጋር ደግሞ እንደምትመለከቱት 7ኛ ፎቅ ላይ እንዲህ አይነት ነዋሪዎቹንና ደንበኞቹን የሚያዝናና ቦታ አዘጋጅተዋል ማለት ነው። የህንጻው በጣም ሌላ አስገራሚ ነገር ደግሞ ግራውንድ ፍሎሩ የቅንጡ መኪናዎች ኤግዚቢሽን ማሳያ ይኖረዋል ማለት ነው። እዚህ ጋር እንደምትመለከቱት የተለያዩ ዘመናዊ መኪኖችን የምታዩበትና የምትጎበኙበት ቦታንም ያካታል። እዚህ ህንጻ ላይ ሌላው አስደናቂ ነገር ደግሞ ቫሌ ፓርኪንግ አለው። ይሄ ማለት እናንተ ወደ ቤታችሁ ስትገቡ እናንተ ቁልፋችሁን ሰጥታችሁ ወደ ቤታችሁ ትገባላችሁ። ቁልፋችሁን የሰጣችሁት ደግሞ ፓርክ ያደርግላችኋል ማለት ነው። ህንጻው እንደምትመለከቱት በጣም ውብ ተደርጎ እየተገነባ ያለ ህንጻ ነው። በዚህ ህንጻ ላይ የቤት ባለቤት መሆን የምትፈልጉ ሰዎች ከታች ባስቀመጥኩት ስልክ ደውሉላቸው። ለእንደዚህ አይነት ጠቃሚ መረጃዎች ይህን ፔጅ ፎሎ ማድረግ እንዳይረሱ።